ከዛሬ በፊት ቡና ለእናንተ የጠዋት መነቃቂያ ከመሆኑ በፊት ተከልክሎ ነበር፣ ተቃጥሎ ነበር፣ በድብቅ ድንበር አቋርጦ ተሸሽጎ ይወጣ ነበር፣ እንዲሁም መንግስታትን ያስፈራ ነበር። አንዲት ትንሽ ፍሬ ከኢትዮጵያ ተነስታ ዓለምን ቀየረች። ይህ የምትጠጡት ቡና ከምታስቡት በላይ የተደበቀ ታሪክ አለው። ዛሬ ያንን ታሪክ እንከፍታለን። ታሪኩ ከኢትዮጵያ ይጀምራል። ከአረንጓዴ ተራሮች፣ ከዱር ውስጥ በሚበቅሉ የቡና ዛፎች። በ9ኛው ክፍለ ዘመን ካልዲ የተባለ አንድ የፍየል እረኛ ነበር። አንድ ቀን ፍየሎቹ ከአንድ እንግዳ ዛፍ ቀይ ፍሬዎች ከበቀሉ በኋላ እንደተለመደው አልሆኑም። እየሮጡ ነበር፣ ይዘሉ ነበር፣ የሚጨፍሩም ይመስሉ ነበር። ካልዲ ተገረመ። ይህ ፍሬ ምንድነው ብሎ ራሱን ጠየቀ። ከዛም ያን ፍሬ ቀመሰው። በጥቂት ጊዜ እሱም ያልተለመደ ንቃትና ኃይል ተሰማው። ታሪኩ እንደሚናገረው ፍሬዎቹን ወደ ገዳም ወሰዳቸው። መነኮሳቱም ረጅም የሌሊት ጸሎታቸውን ሳይተኙ ለመጨረስ ከእነዚህ ፍሬዎች መጠጥ አዘጋጁ። ስለዚህ የቡና መነሻ ሀገራችን ኢትዮጵያ ናት። እስከዛሬም የዱር ቡና ዛፎች በኢትዮጵያ ደጋማ አካባቢዎች ውስጥ ይበቅላሉ። ጉዞ ግን ኢትዮጵያ አላበቃም። ቡና ከኢትዮጵያ ቀይ ባህርን ተሻግሮ ወደ የመን ደረሰ። እዛ ያሉ መነኮሳት ሌሊቱን ሙሉ በጸሎት ለመቆየት ቡናን ይጠቀሙ ነበር። አይምሮን የሚያነቃና ትኩረትን የሚጨምር የተለየ መጠጥ ሆኖ አገኙት። የቡና ቤቶች በመካ፣ በካይሮና በደማስቆ ተስፋፉ። እነዚህ ቦታዎች ቡና የሚጠጣባቸው ብቻ አልነበሩም። ሰዎች የሚወያዩባቸው፣ የሚማማሩባቸውና የሚከራከሩባቸው፣ ሐሳብም የሚለዋወጡባቸው ቦታ ሆኑ። ነገር ግን ቡና የዓለምን ልብ ከማሸነፉ በፊት የባለስልጣናትን ልብ አስፈራ። ለምን? ምክንያቱም በየቡና ቤቱ ሀብታምና ደሃ፣ ነጋዴና ምሁር፣ ተጓዥና ፖለቲከኛ በአንድ ጠረጴዛ ይቀመጡ ነበር፣ ይወያዩ ነበር፣ ይከራከሩ ነበር፣ ሐሳብም ይለዋወጡ ነበር። ይህ ደግሞ በስልጣን ላይ ላሉ ገዢዎች አደገኛ ሆኖ ታየ። በ16ኛው ክፍለ ዘመን የመካ ገዢ ቡናን ሙሉ ለሙሉ ለማገድ ሞከረ። ምክንያቱም አንድ ጽዋ ቡና ሰዎችን በሐሳብ ሊያስተሳስር ይችላል ብሎ ፈራ። ከዚያም በኦቶማን ግዛት ሱልጣን ሙራድ አራተኛ ቡና መጠጣትን በሞት የሚያስቀጣ ሕግ አወጡ። ቡና በአውሮፓ ሲደርስ በብዙዎች ዘንድ አጠራጣሪ መጠጥ ሆኖ ታየ። አንዳንድ የጣሊያን ካህናት ለጳጳሱ ይህ የሰይጣን መራራ ፈጠራ ነው ብለው አቀረቡት። ጳጳሱ ግን ከመፍረዱ በፊት አንድ ስፍራ ቆመ፣ አንድ ጽዋ ቡና ጠጣ፣ ቀመሰውና በጣም ወደደው። በታዋቂው ታሪክ መሰረት ከማገድ ይልቅ ባረከው። አንድ ጽዋ ቡና እንደገና ዓለምን ማሸነፍን ቀጠለ። ነገር ግን አንድ ችግር ነበር። ለብዙ ዘመናት የቡናን ንግድ አረቦች ብቻ ተቆጣጠሩት። የመን ይህንን ሀብት በጥብቅ ትጠብቅ ነበር። ከሀገሯ የሚወጣ የቡና ፍሬ ተጠብሶ ወይም ተቀቅሎ ብቻ ነበር። ማንም በሌላ አገር እንዳይተክለው ስለተፈለገ ነበር። በ17ኛው ክፍለ ዘመን ባባ ቡዳን የተባለ ተጓዥ 7 ጥሬ የቡና ፍሬዎችን በልብሱ ውስጥ ደብቆ ከየመን አወጣቸው፣ ወደ ደቡብ ህንድም አመጣቸው። ያ ትንሽ ድርጊት ታሪክን ቀየረ። የአረብ የቡና ሞኖፖሊ ተሰበረ። ቡና ከአንድ አካባቢ መጠጥ ወደ ዓለም አቀፍ ንግድ ተለወጠ። ከኢትዮጵያ ደጋማ ተራሮች ወደ መላው ዓለም ተዘዋወረ። ብዙ ሰዎች ከሚያስቡት በተለየ ቡና በቆዳ እንክብካቤ ያለው ታሪክ ከማህበራዊ ሚዲያ አልተጀመረም። ዛሬ በየስክሪን ላይ ኮፊ ፌስ ማስክ፣ ኮፊ ስክረብ የሚሉ ምርቶችን እናያለን። ካፌን በቆዳ ውስጥ ሲገባ የደም ስሮችን ለአጭር ጊዜ ያጠብቃል። ስለዚህ ከአይን በታች ያለው እብጠት ለጥቂት ሰዓታት ሊቀንስ ይችላል። ነገር ግን እዚህ ላይ አንድ እውነት አለ። ቡና በራሱ ተአምር አይሰራም። በማህበራዊ ሚዲያ እንደምናየው ብጉርን በአንድ ጀንበር አያጠፋም፣ የፀሐይ ጉዳትን ፈጽሞ አይመልስም። ይህ ከእውነት ይልቅ የማስታወቂያ ዓለም የፈጠረው ታሪክ ነው። እንግዲያው የቡና ስክራብ ከየት መጣ? ብዙ ሰዎች ከጥንት ጀምሮ የነበረ ባህል እንደሆነ ያስባሉ። እውነታው ግን ዛሬ በዓለም የታወቀው የቡና ስክራብ በ2013 በአውስትራሊያ የተጀመረ ዘመናዊ የውበት እንቅስቃሴ ነበር። በዓለም ብዙ ሰዎች ቡናን ለመንቃት ይጠጣሉ። ነገር ግን በኢትዮጵያ ቡና ማለት ከመጠጥ በላይ ነው። ቡና ታሪክ ነው፣ ባህል ነው፣ ማንነት ነው፣ መስተንግዶ ነው፣ ፍቅር ነው፣ ሰላም ነው። በጣም የሚያስደንቀው ነገር ቡና በኢትዮጵያ አንድ ጊዜ ብቻ አይጠጣም። በመጀመሪያ አቦል ይባላል፣ ሁለተኛው ቶና ይባላል፣
ሶስተኛው በረካ ይባላል። በረካ የሚለው ስሙ እንደሚያሳየው የበረከት ምልክት ነው። እናንተስ ቡናን ለጣዕሙ ነው የምትወዱት ወይስ ለታሪኩ? አስተያየታችሁን ከታች አጋሩ። ቤተሰቦች ቀጣይ በሚገርሙና ለጆሮ አዲስ በሆኑ ዝግጅቶች ስለምንገናኝ ይህንን ቻናሌን ሰብስክራይብ ማድረግ እንዳትረሱ።